ሰላም ወደ ተመልካቾቼ እንደምን አላችሁልኝ? እንግዲህ በዛሬ ቪዲዮ የምናየው ደግሞ በጣም በርካታ ሰዎች በመሰራበት የጤና ተቋም ተደጋጋሚ ጊዜ ከደም ግፊት ጋር የሚጠይቁኝ ነገር አለ። የደም ግፊት ብዙዎቻችሁ 120 በ80 ብቻና ብቻ የሚመስላችሁ አላችሁ። አንዳንድ ደግሞ የላይኛው ነው ወይስ የታችኛው? ብዙ ሰው የታችኛው ነው የታችኛው የደም ግፊት በሚጨምርበት ወቅት ነው ችግር የሚሆነው ይላሉ። ሌሎች ደግሞ አይ በግራ በኩል ለካኝ የግራ በኩሉ ነው ትክክል ይባላል የሚል እንግዲህ በተደጋጋሚ ጊዜ በሕክምና ተቋማት ከሚመጡ ሰዎች የሚቀርቡ ጥያቄዎች አሉ። ስለዚህ እንግዲህ የደም ግፊት ያለባችሁ እንዲሁም ደግሞ አጠቃላይ ስለ ደም ግፊታችሁ ትክክለኛውን መረጃ ማወቅ ለምትፈልጉት ይሄ ቪዲዮ ለእናንተ ነው። የደም ግፊት የምንለው ወይ የላይኛው ወይም የታችኛው ወይም ሁለቱ ከጨመረ ነው እንግዲህ ደም ግፊት አለ የሚባለው። ስለዚህ አንደኛው ወይ የላይኛው ወይ የታችኛው ከጨመረ የሚወሰደው እየጨመረው ይሆናል ማለት ነው። የደም ግፊት ምንድነው? የግራው ወይም የቀኙ ሁለቱ ከተለካ በኋላ ምናልባት ከ10 እስከ 15 ሚሊ መርኩሪ ዲፈረንስ ሊኖረው ይችላል። ስለዚህ የሚደረገው ምንድነው? ሁለቱም ይለካል። የግራውም የቀኙም ከተለካ በኋላ ትልቁ ቁጥር ነው የሚወሰደው። ከፍ ያለው ቁጥር መጠን ይወሰዳል። ያ ነው ለምሳሌ በቀኝ በኩል ያለው ከጨመረ የቀኙ፣ በግራ በኩል ያለው ከጨመረ ብቻ ሁለቱ ከተለካ በኋላ በግራም በቀኝም ያለው ከተለካ በኋላ ከፍ ያለው የደም ግፊት መጠን ይወሰዳል እንጂ በተለምዶ በግራ በኩል ያው ለልብ ቅርበት ስላለው ያንን ትራዲሽን ነው እንጂ ትክክለኛው የደም ግፊት አለካ ግራና ቀኙ ከተለካ በኋላ ከፍተኛው ቁጥር ይወሰዳል ማለት ነው። አንዳንዱ ሰው አይ የላይኛው ነው ችግር የሚል አለ፣ አይ የታችኛው ነው የሚጨምር። በብዛት ግን ብዙ ሰው የታችኛው ሲጨምር ነው አደጋ ይባላል ይላል። እንግዲህ ውድ ተመልካቾች አንደኛ እንደ እድሜ የሚወሰን ነው የሚሆነው። ብዙ ጊዜ እድሜያቸው ከ50 ዓመት በላይ ከፍ ያሉ ሰዎች የላይኛው ነው ሲስቶሊክ አይዞሌትድ ሲስቶሊክ ሃይፐርቴንሽን የምንለው ወይም ደግሞ የላይኛው ነው ብዙ ጊዜ ከፍ የሚለው። ስለዚህ የላይኛው ወይም የታችኛው ከጨመረ ራሱ ችግር ነው። ደም ግፊት የላይኛውና የታችኛው የሚባለው የላይኛው ሲስቶሊክ ብለድ ፕሬሸር እንለዋለን። ይህ ማለት እንግዲህ ልብ ሲረጭ የሚለካው ማለት ነው። ልብ የሚረጨው ልብ በደም ስር ውስጥ የሚገፋው የግፊት መጠን ማለት ነው ሲስቶሊክ ብለድ ፕሬሸር ይባላል። ሁለተኛው ደግሞ ዲያስቶሊክ የምንለው ነው። ይሄ ደግሞ ልብ የሚረጭበት ጊዜ ኮንትራክት ያደርጋል ወይም ራሱን ይጨምቃል ማለት ነው። ከዛ በኋላ ግን መልሶ ራሱን ሪላክስ ያደርጋል ወይም ደግሞ ደምን ሲቀበል በዛን ወቅት ያለው የደም ግፊት መጠን ደግሞ ዲያስቶሊክ ብለድ ፕሬሸር ይባላል። ስለዚህ ሲስቶሊክ የምንለው ልባችን በደም ስር ውስጥ የሚገፋውን መጠን የሚያሳይ ሲሆን ዲያስቶሊክ ደግሞ ልብ ከረጨ በኋላ ወደ ነበረበት ወይም ደም በሚቀበልበት ሪላክስ በሚያደርግበት ውስጥ በኋላ ያለው የግፊት መጠን ይሆናል ማለት ነው። 120 የላይኛው እና 80 የታችኛው ከዛና ከዛ በታች ነው መሆን ያለበት ማለት ነው። በአንጻሩ አንዳንድ ሰዎች አንድ አይነት አይደለም። ሁሉ ጊዜ 120 በ80 ላይሆን ይችላል። ለምሳሌ ኤክሰርሳይዝ አድርገው ከሆነ ቡና ወይም የሆነ ትኩስ ነገር ጠጥተው ወዲያው የሚለኩ ከሆነ ኢንፌክሽን ካጋጠማቸው ሊጨምር ሊቀንስ ይችላል። ጠዋት ሲለኩ ማታ ሲለኩ አንድ አይነት አይደለም የደም ግፊት። ሁሉ ጊዜ 120 በ80 አይደለም። ላይኛው ከ80 እስከ 120 የታችኛው ደግሞ ከ60 እስከ 90 በዚህ ሁሉ አቨሬጅ ውስጥ የወደቀው ሁሉ ጤናማ የደም ግፊት ነው የሚባለው። በአንጻሩ ይሄ መጠን ግን ከፍና ዝቅ ሊል የሚችልበት አጋጣሚ አለ። ቅድም እንደነገርኳችሁ ረፍት አድርገው ተኝተው በመንቅልፍ ወቅት ቢለካ፣ ማታ ቢለካ፣ ጠዋት ቢለካ፣ ኤክሰርሳይዝ ካደረጉ በኋላ ቢለካ፣ ሻይ ቡና ብሎ ቢለካ ይሄ የተለያየ ቁጥር ስለሚሰጥ ሁሉ ጊዜ 120 በ80 ግን አይደለም። በዚህ ግንዛቤ ማወቅ ያስፈልጋል ማለት ነው። ሌላው በጣም ወሳኝ የሆነው ነገር እድሜ ከ60 ዓመት በላይ ያሉትን ሰዎች በተለይ መድኃኒት የሚወስዱ ሰዎች ከ120 በ80 በታች መሆን አለበት የሚል ከፍተኛ ጥረት ተደርጎ ደም ግፊታቸው ከሚገባው በላይ ዝቅ ማድረግ በራሱ ትክክል አይደለም። ምክንያቱም እነዚህ ትልልቅ ሰዎች በተለይ እድሜያቸው ከፍ በሚልበት ወቅት ከ120 በ80 በታች ለማድረግ በሚደረገው ጥረት አንዳንድ ጊዜ የደም ግፊታቸው በጣም በከፍተኛ ሁኔታ ዝቅ ይልና ለምሳሌ ከ90 በ50 ቢደርስ ቢወድቁ ደግሞ ያው እድሜ ከፍ ያለ ሰው አጥንቱ ቢሰበር አስቸጋሪ ነው። 140/90 በላይ የደም ግፊት መጨመር የለበትም። የደም ግፊት የሚጨምር ከሆነ ያው ልብ ላይ ችግር ሊያመጣ ይችላል። የልብ እብጠት፣ ስትሮክ ሊያስከትል ይችላል። ይሁን ደግሞ አይን ላይ ሬቲናል ፕሮብሌም የአይን ችግር ማለት ነው። እንደዛ አይነት ችግሮች ሊያመጣ ስለሚችል የደም ግፊትን መቆጣጠር ተገቢ ነው። አጠቃላይ ግን የደም ግፊታችሁን በምትለኩበት ወቅት ማድረግ ያለባችሁ ምንድነው? ለ5 ደቂቃ ያለ ረፍት ማድረግ፣ እንዲሁ ደግሞ ዘና ብላችሁ ስትቀመጡ ከኋላ መደገፊያ ያለው በደንብ ደገፍ ብላችሁ መቀመጥ ይኖርባችሁ። እግራችሁን ማጣመር የለባችሁም። ዘና ብላችሁ መቀመጥ ይኖርባችኋል። እንዲሁም ደግሞ እጃችሁን ደግሞ በልባችሁ ትክክል እንዲሆን አድርጎ ጠረጴዛ ላይም ከሆነ በዛ መልኩ መለካት ይኖርባችኋል። በተቻለ መጠን የግራውም የቀኝም ተለክቶ ትልቁ ቁጥር
ይወሰዳል ማለት ነው። በአንጻሩ ይሄ መጠን ግን ከፍና ዝቅ ሊል የሚችልበት አጋጣሚ አለ። ቅድም እንደነገርኳችሁ ረፍት በአድርገው ተኝተው በመንቅልፍ ወቅት ቢለካ፣ ማታ ቢለካ፣ ጠዋት ቢለካ፣ ኤክሰርሳይዝ ካደረጉ በኋላ ቢለካ፣ ሻይ ቡና ብሎ ቢለካ ይሄ የተለያየ ቁጥር ስለሚሰጥ ሁልጊዜ 120 በ80 ግን አይደለም። በዚህ ግንዛቤ ማወቅ ያስፈልጋል ማለት ነው። በጣም ጥሩ ውድ ተመልካቾች እንግዲህ አጠቃላይ ከደም ግፊት ጋር በተገናኘ ብዙ ሰው ጠይቀው ጥያቄና ግልጽ እንዲሆንላችሁ ለማድረግ ነው። በያላችሁበት ሰላምና ጤና ይብዛላችሁ። አይሆፕ የሚጠቅም መረጃ እንዳገኛችሁበት እረዳለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።